ሰላም የሊዱካስ ቲዩብ ተከታታዮቻችን እንዴት ናችሁ? እኛ በጣም ደህና ነን። ዛሬ ይዤላችሁ የመጣሁት የጾም የአትክልት ፒዛ ነው። ሁላችሁም በየቤታችሁ ሞክሩት። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። አሁን ወደ ምግባችን እንሄድ። እዚህ ጋር 1 ማንኪያ ስኳር፣ እርሾና በቡና ሲኒ 1 ውሃ አድርጌ ያለው በደንብ ከቀላቀልኩት በኋላ በላስቲክ ሸፍኜ ለ5 ደቂቃ አቆየዋለሁ። ከ5 ደቂቃ በኋላ እንደዚህ ሆኖልናል። እዚህ ጋር 2 የውሃ ብርጭቆ ፍርኖ ዱቄት ተጠቅም ያለው 1 ማንኪያ ጨው፣ ከዛ ዘይት ግማሽ ሲኒ፣ እዚህ ጋራ እርሾን እንጨምራለን። ከዛ በኋላ በማንኪያ በደንብ አድርጋችሁ እርሾ እንዲዳረስላችሁ ካዋሃዳችሁት በኋላ 1 የሻይ ሲኒ ውሃ አድርጌ በደንብ አድርጌ አቦካዋለሁ ማለት ነው። እናንተ ያው የውሃ መጠኑን እያያችሁ መጨመር ትችላላችሁ። እንደዚህ ድርቅ ያለ ስትራክቸር እንዲኖረው እንዲዳመጥ የምትፈልጉ ከሆነ እያያችሁ ውሃችሁን መመጠን። እኔ ግን ላላ እንዲል ስለፈለግ ውሃ ጨምሬበታለሁ። እንደዚህ አይነት ስትራክቸር ሆኗል። በላስቲክ ሸፍኜ ለ30 ደቂቃ አቆይቼዋለሁኝ ማለት ነው ሌላውን እስከሰራ። አሁን እዚህ ጋር ደግሞ ድንችን እየጠበስኩ ነው። እኔ በጣም ድንቹ በጣም ነው የምወደው። ትንሽ ከድና አደርገዋለሁ። ብራውን የሆነ ከለር ሲያመጣልኝ አወጣዋለሁ ማለት ነው። ይሄ ሪሲፒ በጣም ቀላል ነው። ሁላችሁም በየቤታችሁ በመጥበሻ ራሱ የሚሰራ ነው። በጣም ቆንጆ ነው። ጣዕሙ ልዩ ነው። እንደገና እዚህ ጋር ደግሞ ሽንኩርታችንን፣ ካሮት፣ ጥቅል ጎመንና ቆስጣ አድርገን በደንብ አድርገን እንጠብሰዋለን። ከጠበስኩኝ በኋላ ደግሞ ጦስኝ፣ ጨውና ሮዝመሪ አድርጌበታለሁኝ። ከዛ ከደረሰልን በኋላ እንደዚህ እናወጣዋለን። እዚህ ጋር ፒዛውን መቀባውን ቲማቲም እያዘጋጀው ነው። ጦስኝ፣ ዘይት፣ እናንተ ጨው መጨመር ትችላላችሁ። እኔ ኦሬዲ ፎርኖ ዱቄቱ ላይ ስላረኩ አላረኩትም። ሊጣችን እንደዚህ ሆኖልናል። ከእቃው ላይ በደንብ ልቅቅ ሲልልን እንደዚህ አድርገን ለመጠፍጠፍ እንዲመቸን እናስተካክለዋለን ማለት ነው። እንደዚህ ሆኖልናል። ምጣዱን አለኮስኩትኝም ምጣዱ ላይ አደርገዋለሁኝ። እንደምታዩት እጄን ውሃ እያደረኩኝ ውሃ ያረኩ ክብ ቅርጽ እስኪይዝልኝ ድረስ አስተካክለዋለሁኝ። ከዛም በኋላ እዚህ ጋር ያዘጋጀሁትን ቲማቲም ቀባዋለሁ። እንደነገርኳችሁ አሁንም ምጣዱን አለኮስኩትም፣ ምክንያቱም ከቂጡ በጣም ይለበልብብናል። አንድ ላይ እኩል እንዲበስል ስለፈለኩ ማለት ነው። እና ቅድም ደግሞ የጠባበስኩትን ጥቅል ጎመን ምናምን አደርጋለሁኝ እዚህ ጋር በደንብ አዳርሱት። ምክንያቱም አንድ ቦታ ብቻ አትክልቱ ቁጭ እንዳይልባችሁ በደንብ አድርጋችሁ ካዳረሳችሁት በኋላ ቆንጆ ይሆናል ማለት ነው ሲበስልም። እኔ ያው እንደነገርኳችሁ ቅድም ድንች ስለምወድ ድንቹን በዛ አድርጌ በደንብ አድርጌዋለሁ። እከድነዋለሁኝ በ2 ቁጥር በደንብ አድርጎ እንደዚህ በጣም የሚያምር ሆኖ በስሎ ወጥቷል። ከላይ ቃሪያችንን እናደርጋለን። ለሚፈልግ ሰው ካቻፕ ማድረግ እንችላለን። ቆጭቆጭ ካለን እሱንም በጣም ቆንጆ ነው። አሁን ለመብላት ዝግጁ ሆኗል። ይሄውላችሁ እራታችንን ይሄንን ይመስላል። ሁላችሁም በየቤታችሁ ሞክሩት። ስለተመለከታችሁን እናመሰግናለን።